ሕይወታችን ከአንድ አይን መርገብገብ ያነሰ ነው ይባላል። ምን ማለት ነው? ሳይንስ መሬት 4.5 ቢሊየን ዕድሜ እንዳላት ይነግረናል። ይህን ዕድሜ በአንድ ዓመት ውስጥ ብንጠቀልለው ምድር መስከረም 1 ተወልዳ ዛሬ ጳጉሜ 5 መጨረሻዋ ሰከንድ ላይ ቢሆን ያለነው ሕይወት ታሪክ መቼ ጀመረ? በመስከረም 1 ምድር ክፉና ጨካኝ ነበረች። እሳተ ገሞራ ውቅያኖስ ሰርቶ ከሰውነቷ ይፈሳል። በእሳት አለት ትቀጠቀጣለች። አየሯም መርዛማ ነበር። የማይጠፋ እቶን ነበረች። ህዳርና ታኅሳስ ላይ ዝናብ ጀመረ። ውሃ ከመሬት ቦታ ያዘ። ከባህርም በዓይን የማይታዩ ጥቃቅን ነፍሳት ተከሰቱ። የሕይወት ምልክት፣ ተስፋ፣ ጭላንጭል ታየ። በመጋቢትና ሚያዝያ ሕይወት ሰፋ፣ ሕይወት በዛ። ከባህርና ከውቅያኖስ ከባድና ጠንካራ ቅርፊት ከጀርባቸው ያዘሉ ፍጥረታት፣ ከመሬት ደግሞ ከተራራ የገዘፉ አውሬዎች ነገሱበት። እጽዋት መሬትን ሞሉ። የዳይኖሰሮች ዘመን። ታዲያ ብዙም አልቆዩ። በሰኔ ወር ከሰማይ የዘነበ ድንጋይና እሳት እነሱንና አብዛኛውን ሕይወት አጠፋ። ምድር እንደገና ተራቆተች። የተረፈው ሕይወት አንሰራርቶ ሰፍቶና በዝቶ በሐምሌና በነሐሴ ታየ። ትንሽ ዕውቀት፣ ትንሽ ጥበብ የሚያሳዩ አጥቢ እንስሳት በ12ኛው ወር ብቅ ብቅ ማለት ጀመሩ። ድንጋይ ጠርበው እንጨት ሰብረው ለሰው ልጅ መንገድ ከፈቱ። ነሐሴም አለቀ። የሰው ልጅ ግን የለም። ከ5ቱ የጳጉሜ ቀናት የዛሬው ሰው ልጅ የታየው በዚህች በ5ኛዋ ቀን ነበር። በመጨረሻዋ ቀን፣ በመጨረሻዋ ሰዓት፣ በመጨረሻዋ ደቂቃ ከአዳም እስከ እናንተና እኔ፣ ከሳባ፣ ከየሃ፣ ከአክሱም፣ ከላሊበላ እስከ አዲስ አበባ፣ ከሱመር፣ ከጄራይኮ፣ ከደማስቆ እስከ ዛሬ ያለው ዘመን፣ ከጋርዮሽ እስከ ኤአይ ያለው ጊዜ ጳጉሜ 5 በመጨረሻዋ 1 ደቂቃ የሆነ ታሪክ ነው። ታዲያ ሕይወታችን ከአንድ አይን መርገብገብ ያነሰ ነው ቢባል ማጋነን ነው?